ሰላም ሰላም ውድና እየተከበራችሁ በጣም እጅግ በጣም እየተወደዳችሁ የግሬስ ፋሚሊዎች እንዲሁም የማዳም ቅመሞች እንዴት ናችሁ ውዶቼ? ሰላም ናችሁ ወይ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ትርፍ እንዲልልኝ የዘወትር ምኞቴና ጸሎቴ ነው። እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከብዙ ቆይታ በኋላ እንደገና ተመልሼ ብቅ ብያለሁ። ጠፋሽ? ለምንድነው ቪዲዮ ማትሰሪው? ለምንድነው ከጊዜ በኋላ እየጠፋሽ የምትመጪው ለምትሉኝ እህቶቼ፣ ወዳጆቼ በጣም ይቅርታ መጠየቅ እፈልጋለሁኝ። እንዲሁም ላመሰግናችሁ እወዳለሁኝ። ግድ ብሏችሁ ስለኔ ስለምትጠይቁኝ፣ ስለምታበረታቱኝ፣ ስለምታሳዩኝ ፍቅርና ትህትና እግዚአብሔር ያክብርልኝ ማለት እወዳለሁኝ። ዛሬ የመጣሁበት ዋነኛ ጉዳይ ግን ወደ ጉዳይ ስገባ ልበላችሁ፣ ያ ሁላችንም ዛሬ አንድ ፕራንክ አይተናል እና ያ ፕራንክ እኔ ደስ አላለኝም። ለምንድን ነው ፕራንኩ ሳይሆን ደስ የማይለው? ሩቲ የምታውቋት ልጅ ናትና ማርኬ በደንብ ታውቃለህ፣ አብርሽም ጥንቅቅ አድርገህ ታውቃለህ። የሚስትህን ባህሪ ያማታል ምናምና በጣም ቅንና የዋህ ስለሆነች ስሜቷን ቶሎ ነው የሚጎዳው እና በዚህ ሰዓት ፕራንክ ባታደርጓት እኔ በጣም ደስ ይለኛል። ሙሽራ ናት፣ ተንከባከቧት፣ ሰርፕራይዝ አድርጓት፣ ጥሩ ጥሩ ቦታዎች ውሰዷት እንጂ እች ልጅ ብትታመም ጦሱ ተመልሶ ለእናንተ ነው። የሆነ ነገር ብትሆን ሐኪም ቤት እዚህና እዛ የምትሯሯጡበት ታይም አይሆንም ማለት ነው። ሊሆን አይገባም እና መልካም ነገር እየሰራችሁ ጥሩ ጊዜ እያሳለፋችሁ እንደሆነ አምናለሁኝ። ግን ከዚህ በተሻለ ደግሞ ጥሩ ማስታወሻ የሚሆን ጥሩ ጥሩ ነገሮችን መስራት እየቻላችሁ ፕሊዝ በተለይ ሩቲን ፕራንክ አታድርጓት። በጣም በቃ ስሜታዊ የሆነች ልጅ ስለሆነች እንድትታመምብን አንፈልግም ማለት ነው። የሁሉ ጊዜ ስንጠብቀው በጉጉት ሲጠበቅ የነበረ ይሄ ልዩ ፕሮግራም የቀለበት ፕሮግራሙ ወራት ጠብቀን ከዛም ሳምንታት ሆኖ ያ ሳምንታት ደግሞ አሁን በቀናት እየተቆጠሩን ከቀናት አልፎ ደግሞ አሁን ደግሞ ሰዓታት እየቀሩን ነው ማለት ነው። እግዚአብሔር ይመስገን እና ይሄንን በጉጉት እየጠበቅን እያለን እሷ የሆነ ነገር ሆና ነገሩ ፌል ቢያደርግ በጣም ከራሳችሁ አንወርድም ማለት ነው፣ ፕራንክ የምታደርጓት ሰዎች። ስለዚህ ፕራንክ አታድርጓት ሩትዬን ማለት ነው። እቺን እንደ እንትን ሹክ ልበላችሁ፣ ፕራንክ አታድርጓት ፕሊስ። ሰርፕራይዝ አድርጓት። ጥሩ ጥሩ ቦታ መንፈሷን ልታድስበት የምትችል መልካም ቦታዎች አሉ። ዱባይ እንግዲህ የዓለማችን ጥሩ የሚባል ከተማ ነው። ውብ ከተማ ናት። ብዙ ሰው ቱር ሊያደርግባት የሚመኝ ብዙ ሰዎችም ከዓለማችን እየመጡ ቱር የሚያደርጉባት ፒስፉል ካንትሪ ናት። ሰው ኢንጆይ ታደርገው the moment that she got ያገኘችውን እያንዳንዱ ሞመንት ኢንጆይ እንድታደርገው ፕራንክ አታድርጓት እላለሁኝ። ምክሬን ስለምትሰሙ እጅግ አድርጌ አመሰግናለሁኝ። ግን በጉጉት እየጠበቅን ነው የቀለበቱን ፕሮግራም። ሰርፕራይዝ አለ የተባልነውንም እሱን ለማየት በጉጉት እየጠበቅን ነው እንልሃለን አብርሽዬ። አዎ አንተም እንድትከፋብን በእርግጥ አንፈልግም እና መልካም ቆይታ